ሰላም ጤና ይስጥልኝ ውድ የስህበት ሚዲያ ተከታታዮች ከዛሬ ጥር 3 ቀን 2018 ዓ.ም ጀምሮ በተለያዩ አጫጭር የሀገር ውስጥና የውጭ መረጃዎች ወደ እናንተ የምንመጣ መሆኑን እያስታወስን ለቻናላችን አዲስ የሆናችሁ ተመልካቾች ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቅድሚያ ዋና ዋናዎቹን እናሰማችኋለን። አብራችሁን ቆዩን። ወልቃይትም ጸገዴም ከትግራይ ውጪ የማንም ሆኖ አያቅም ሲሉ ጀነራል ሳሞራ ዮኑስ ተናገሩ። ከቅርብ ጊዜ ጀምሮ በተደጋጋሚ ወደ ሚዲያ እየቀረቡ የሚገኙት ጀነራል ሳሞራም ስለ ህወሓትና ሻዕቢያ አስተያየት ሰጥቷል። በቅድሚያ የምንመለከተው ጉዳይ ነው። ኢሳያስ ጭራቅ ነው፣ ሻዕቢያን ልኩን ማስገባት አለብን ሲሉ ጀነራል ዮሐንስ ገብረ መስቀል ተናገሩ። ኢሳያስና ሻዕቢያን ጭራቅ ሲሉ የገለጿቸው ጀነራሉም ሻዕቢያ እስካለ ድረስ በቀጠናው ትርምስ አይጠፋም ሲሉም ተደምጧል። ዝርዝሩ እናሰማችኋለን። የፖለቲካው ምህዳሩ በወያኔ ዘመን እንደነበረው ክፍት ቢሆን ኑሮ ብልጽግና ፓርቲ ይህንን ዓመት አያልፍም ነበር ሲሉ ፖለቲከኛ ጀዋር መሐመድ ተናገሩ። ከኢፌኮ አባልነታቸውን እንዳለቀቁም አረጋግጧል። ሶማሊያ ከተባበሩት አረብ ኤሚሬትስ ወታደራዊ ህልውናዋን አቁማ ከአቡዳቢ ጋር የጸጥታ ትብብር ስምምነትን አቋረጠች። ይህም ኤሚሬትስ በአፍሪካ ቀንድ ባላት ተጽዕኖ ላይ ቀጥተኛ ጉዳት ያስከትላል ተብሏል። አሁን ወደ ዝርዝር እናልፋለን። ወልቃይትም ጸገዴም ከትግራይ ውጪ የማንም ሆኖ አያቅም ሲሉ ጀነራል ሳሞራ ዮኑስ ተናገሩ። ከቅርብ ጊዜ ጀምሮ በተደጋጋሚ ወደ ሚዲያ እየቀረቡ የሚገኙት ጀነራል ሳሞራ ስለ ህወሓትና ሻዕቢያም አስተያየት ሰጥቷል። ጀነራል ሳሞራ ዮኑስ በትግርኛ ቋንቋ ስለ ፕሪቶሪያ ውል፣ ስለ ህወሓትና የትግራይ ጀነራሎች፣ ስለ ሻዕቢያና ፌዴራል መንግስት ባነሱበት ቃለ መጠይቅ ወልቃይት ጸገዴ የትግራይ ግዛት ነው፣ እዛ የሚኖረውም ትግራዋይ ነው ሲሉ ተደምጧል። በፕሪቶሪያው ስምምነት መሰረት ወልቃይትም ምዕራብ ትግራይም ያሉት ታጣቂዎች መውጣት ቢገባቸውም አልወጡም ያሉት ጀነራሉም ሆኖም ተፈናቃዮች ያለ ቅድመ ሁኔታ መመለስ አለባቸው ብለዋል። ህወሓት ተፈናቃዮች ለፖለቲካው ፍጆታ እየተጠቀመባቸው እንደሚገኝ በመግለጽ ተፈናቃዮች ያለ ቅድመ ሁኔታ መመለስ አለባቸው፣ መሬት በድርድር ማስመለስ ይቻላል ብለዋል። የፕሪቶሪያው ስምምነት ሙሉ በሙሉ እንዳልተተገበረ ቢያምኑም እንዳይፈጸም ማን እንቅፋት እንደሆነ መናገር ያልፈለጉት ጀነራሉም በትግራይ በኩል መሰራት ይገባቸዋል ያሏቸው ነገሮች ትኩረት አድርጓል። በትግራይ በኩል ዲዲአር መተግበር፣ ጽምዶ የተሰኘው ከሻዕቢያ የሚደረግ ግንኙነት መቆም አለበት በማለትም የትግራይ ጀነራሎችም የሆኑ ሻዕቢያ ከፌዴራል መንግስት የመዋጋት አቅም የላቸውም ሲሉ ተደምጧል። የፌዴራል መንግስት በሰው ኃይልም በሎጂስቲኩም አቅም እንዳለው የገለጹት ጀነራል ሳሞራ ዮኑስ ከትግራይም ሆነ ከኤርትራ ነገሮች በሰላማዊ መንገድ እንዲፈታም ጥሪ አቅርበዋል። ኢሳያስ ጭራቅ ነው፣ ሻዕቢያም ልኩን ማስገባት አለብን ሲሉ ጀነራል ዮሐንስ ገብረ መስቀል ተናገሩ። ኢሳያስና ሻዕቢያ ጭራቅ ሲሉ የገለጿቸው ጀነራሉ ሻዕቢያ እስካለ ድረስ በቀጠናው ትርምስ አይጠፋም ሲሉም ተደምጧል። በአሁኑ ወቅት ብልጽግናን ለመጣል እየተንቀሳቀሱ ያሉት እንደ ፋኖ ያሉ አማጺዎች ተላላኪና ወኪል ሻዕቢያ ናቸው በማለት ፈርጇቸዋል። ጀነራል ዮሐንስ ገብረ መስቀል መንጋ ከሰሞኑ ስለ ሻዕቢያ ፋኖና ህወሓት አስተያየት በሰጡበት ቃለ መጠይቅ ላይ ሻዕቢያ ጭራቅ ሲሉ የገለጹት ሲሆን ልኩን ማስገባት አለብን ሲሉም ዝተዋል። ኤርትራ ለትልቅ ኦፕሬሽን እንኳን አትመችም፣ ትንሽ ናት ያሉት ጀነራሉም ሻዕቢያና ኢሳያስን ጭራቅ ሲሉ በመግለጽ እዚያ የተፈጠረው ጭራቅ የኤርትራን ህዝብ እያጠፋ ለቀጠናው ስጋት ሆኗል፣ እሱ እስካለ ግን ወይም ልኩን እንዲይዝ ካልተደረገ ሁሉ ጊዜ ጣጣ አለ ሲሉ ተደምጧል። ሻዕቢያን ከቀውስ ውጭ ሌላ ዓላማና ግብ የለውም ያሉት ጀነራሉም ሻዕቢያ በራሱ የሚንቀሳቀስ አይደለም፣ የግብጽ ተላላኪ ነው በማለትም ገልጾታል። ኢትዮጵያ የምታነሳው ፍትሐዊ የባህር በር ጥያቄን ፕሬዝዳንት ኢሳያስ ለምን በድርድር ለመፍታት አይሞክሩም የሚል ጥያቄ የተነሳላቸው ጀነራል ዮሐንስ ለኤርትራ ያልሆነ ኢሳያስ ለኢትዮጵያ መሆን አይችልም፣ ወደ ራሱ ህልውና ሲመጣና ማቆም የማይችለውን ጉዳይ ከሆነበት ኢሳያስ ተገዶ ይደራደራል በማለት በደርግ ጊዜ የሆነውን አስታውሷል። በደርግ ዘመቻ ሻዕቢያ ሊጠፋ ሲል ኢሳያስ ያኔ ከደርግ ጋር ሊደራደር ነበር፣ ነገር ግን ያኔ ህወሓት ከዚያ ችግር አወጣ ነው። በባድመ ጦርነት ወቅትም ሻዕቢያ ባድመ ሲነጠቅ በሌሊት ወደ ኒውዮርክ ስልክ እየደወለ አደራድሩኝ ይል ነበር። አሁንም ቢሆን ተገዶ ወደ ድርድር ይመጣል በማለት ምላሽ ሰጥቷል።
የፖለቲካው ምህዳር በወያኔ ዘመን እንደነበረው ክፍት ቢሆን ብልጽግና ፓርቲ ይህንን ዓመት አያልፍ ነበር ሲሉ ፖለቲከኛ ጀዋር መሐመድ ተናገሩ። ከኦፌኮ አባልነታቸው እንዳለቀቁ አረጋግጧል። አቶ ጀዋር መሐመድ ከቢቢሲ አፋን ኦሮሞ ጋር ባደረጉት ቃለ ምልልስ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ አባልነታቸው እንዳለቀቁ ገልጿል። አቶ ጀዋር ከ4 ዓመታት በፊት የኦፌኮ ምክትል ሊቀመንበር ሆነው መመረጣቸው የሚታወስ ሲሆን ከሀገር ውጭ በመሆናቸው በፓርቲ ውስጥ ያላቸው ተሳትፎ ደካማ ሆኖ መቆየቱ ተናግሯል። አሁንም የፓርቲው አባል ስለመሆናቸው ተጠይቀው አዎ ነኝ የሚል መልስ የሰጡት አቶ ጀዋር ኦፌኮ ባለፈው ምርጫ ያልተሳተፈ ሲሆን ዘንድሮ በሚደረገው ምርጫ ካልተሳተፈም በምርጫ ቦርድ የሚሰረዝ በመሆኑ በአዲስ አበባ ብቻ እንደሚወዳደር የወሰነው ውሳኔ አቶ ጀዋር ደግፎታል። ፓርቲው በከተማ ውስጥ ከሚያቀርባቸው እጩዎች መካከል አቶ ጀዋር አንዱ ስለመሆናቸው አለመሆናቸውን የተጠየቁት ፖለቲከኛ ጀዋር ፓርቲው የሚያቀርባቸውን እጩዎች ጊዜው ሲደርስ ያሳውቃል በማለት ቀጥተኛ መልስ ከመስጠት ተቆጥቧል። በአሁኑ ወቅት በኢትዮጵያ ውስጥ ያለው የፖለቲካ ምህዳር መጥበቡንና የፓርቲዎች እንቅስቃሴ መገደቡን ተናግሯል። የፖለቲካ ምህዳሩ በወያኔ ዘመን እንደነበረው ክፍት ቢሆን ብልጽግና ፓርቲ ይህንን ዓመት አያልፍም ነበር ሲሉ አቶ ጀዋር አብራርቷል። የጂ7 ጉባኤ ለትራምፕ ልደት ሲባል ለሌላ ጊዜ መራዘሙ ተገለጸ። የበለጸጉ ሀገራት የሚሳተፉበት የጂ7 ጉባኤ በአውሮፓውያኑ ከሰኔ 14 እስከ 16 እንዲካሄድ ቀጠሮ ተይዞለት ነበር። ሆኖም ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ የ80ኛ የልደት በዓላቸው ሰኔ 14 ቀን በዋይት ሀውስ የሚከበር በመሆኑ ጉባኤው ይካሄዳል ተብሎ ከታቀደለት ቀን እንዲራዘም መደረጉን የፈረንሳዩ የዜና ወኪል አጃንስ ፍራንስ ፕሬስ ዘግቧል። የዘንድሮው የጂ7 ጉባኤ በፈረንሳይ ኢቪያን ለስቤንስ ከተማ የሚካሄድ ይሆናል። ይሁን እንጂ ፖለቲኮ የተሰኘው የአሜሪካ መጽሔት እንደዘገበው ጉባኤው ወደ ሰኔ 15 እስከ 17 እንዲዛወር ተደርጓል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ጉባኤው ወደ ሌላ ቀን የተገፋው ከጂ7 አጋሮች ጋር በተደረገው ምክክር መሆኑ ተናግሯል። ጂ7 አሜሪካ፣ ብሪታንያ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ካናዳና ጃፓንን ያቀፈ ነው። የጂ7 እያንዳንዱ ዓመታዊ ጉባኤ በአባል ሀገራቱ በዙር የሚካሄድ ሲሆን ዩናይትድ ስቴትስ በትራምፕ የልደት ቀን ማለትም ሰኔ 14 ቀን የሰንደቅ ዓላማ ቀንን ታከብራለች። በዚህ ዓመት ለትራምፕ መዝናኛ በዋይት ሀውስ ግቢ ውስጥ የማርሻል አርት ውድድር ለማድረግ ታቅዷል። የቀድሞው የአሜሪካው ፕሬዝዳንት ጆ ባይደን በ2022 በስልጣን ላይ ያሉ 80 ዓመት የሞላቸው ቢሆንም በአነስተኛ ዝግጅት ማክበርን መርጠዋል ሲል ዘገባው አመልክቷል። ሁለተኛ ሳምንቱን በያዘው የኢራን ተቃውሞ ሆስፒታሎች በቁስለኞች መጨናነቁ ተገለጸ። የሀገሪቱ ባለስልጣናት የተቀናጀ ማስጠንቀቂያ ለተቃዋሚዎች እያወጡ ባለበት ሰዓት በሁለት ሆስፒታሎች የሚያገለግሉ የጤና ባለሙያዎች በቁስለኞች ሆስፒታሎች መጨናነቃቸው ለቢቢሲ ተናግረዋል። አንድ ሐኪም በቴህራን የሚገኝ የአይን ሆስፒታል ወደ ቀውስ መግባቱን ሲናገሩ፣ በሌላ ሆስፒታል የሚሰሩ የጤና ባለሙያ ደግሞ ለቢቢሲ በላኩት መልእክት የታካሚዎችን ፍሰት ለማስተናገድ በቂ የቀዶ ሕክምና ባለሙያዎች እንደሌላቸው ገልጿል። አርብ ዕለት ፕሬዝዳንት ዶናልድ ትራምፕ ኢራን ትልቅ ችግር ውስጥ እንደገባችና ተኩስ መተኮስ እንዳትጀምሩ ምክንያቱም እኛ መተኮስ ስለምንጀምር በማለት ማስጠንቀቃቸው ይታወሳል። ኢራን ለመንግስታቱ ድርጅት ባስገባችው ደብዳቤ አሜሪካ ተቃዋሚዎች ወደ ኃይለኛ የአመፅ ድርጊትና ሰፊ ውድመት እንዲያመራ እያደረገች ነው በማለት ወቅሳለች። በኢራን ጸረ መንግስት ተቃውሞ በበርካታ ከተሞች እየተካሄደ ሲሆን ቢያንስ 50 ተቃዋሚዎችና 15 የጸጥታ አካላት መገደላቸው ሁለት የሰብአዊ መብት ድርጅቶች አስታውቋል። ድርጅቱ በተጨማሪ እስካሁን ድረስ 2311 የተቃውሞ ሰልፈኞች መታሰራቸው ዘግቧል። ቢቢሲና ሌሎች ዓለም አቀፍ መገናኛ ብዙሃን ኢራን ውስጥ መዘገብ የተከለከሉ ሲሆኑ ካለፈው ሐሙስ ጀምሮ ሀገሪቱ ሙሉ ለሙሉ በሚያስብል መልኩ የኢንተርኔት ግንኙነት ዘግታለች። ይህም መረጃ ማግኘትና ማረጋገጥ ፈታኝ አድርጎታል ተብሏል። ሶማሊያ ከተባበሩት አረብ ኤሚሬትስ ወታደራዊ ህልውናዋን አቁማ ከአቡዳቢ ጋር የጸጥታ ትብብር ስምምነትን አቋረጠች። ይህም ኤሚሬትስ በአፍሪካ ቀንድ ላይ ባላት ተጽዕኖ ቀጥተኛ ጉዳት ያስከትላል ተብሏል። የሶማሊያ መንግስት የተባበሩት አረብ ኤሚሬትስ ሁሉንም የጦር መሳሪያዎችና መኮንኖችን ከሞቃዲሾ፣ ቦሳሶና በርበራ በጥብቅ የጊዜ ሰሌዳ መሰረት ለማስወጣት አጭር የጊዜ ገደብ የሰጠ ሲሆን በዚህም ኤሚሬትስ መውጣት መጀመሯ እየተገለጸ ይገኛል። ውሳኔው የመጣው በቀይ ባህር
ባህርና በአፍሪካ ቀንድ እየጨመረ በመጣው የህዝብ ጫናና በቀይ ባህርና በአፍሪካ ቀንድ ላይ ከፍተኛ የጂኦፖለቲካዊ ለውጦች ምላሽ በመስጠት ነው ተብሏል። ይህም የአቡዳቢ ጣልቃ ገብነቶች ውድቅ ማድረጉንና የተጽዕኖዋን መቀነስን በግልጽ የሚያሳይ ነው ይላል መረጃው። በቀይ ባህርና በአፍሪካ ቀንድ ኢኮኖሚያዊና ፖለቲካዊ የበላይነት ለማረጋገጥ እየሰራች የምትገኘው ኤሚሬትስ አሁን ተቃውሞዎች እየበዙባት ትገኛለች። ሀገሮችን ተከፋፍሎ እንዲዳከሙና ኢኮኖሚያቸውን መበዝበዝን የሚለውን ፖሊሲ የምትከተለው ኤሚሬትስ በቅርቡ በየመን የነበራት ይዞታ በሳዑዲ አረቢያ ተገፍታ ለመውጣት ተገዳለች። በሱዳን ለፈጣን ድጋፍ ኃይሉ የምታደርገው የነበረው ድጋፍ የሱዳን ሰራዊት ከግብጽና ሳዑዲ በሚያገኘው ድጋፍ ቡድኑ እየተሸነፈ ኤሚሬትስ ደግሞ ቦታ እያጣች እየመጣች ትመስላለች። አሁን ደግሞ ከሶማሊያ እንድትወጣ ቀጥተኛ ትዕዛዝ ተሰጥቷት መውጣት ጀምራለች። ኤሚሬትስ የሶማሊላንዱ በርበራ፣ የፑንትላንዱ ቦሳሶና የሶማሊያው መቃዲሾ አየር መንገዶች በመጠቀም ለሱዳኑ ታጣቂ ኃይል ድጋፍ ስታደርግ መቆየቷም ይታወሳል። የተከበራችሁ አድማጭ ተመልካቾች ለዛሬ ያዝናቸው ዜናዎች እነዚህ መስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቀን